በመተማ ዮሐንስ ከተማ በደረሰው ከባድ የዝናብና ወጀብ አደጋ ምክንያት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ደረሰ። የኢትዮጵያ ጤና ሚኒስቴር ከጣሊያን ሀገር መጥተው የነጻ ሕጻናት የልብ ቀዶ ሕክምና ላከናወኑ በጎ ፈቃደኞች የሕክምና ባለሙያዎች የምስጋናና የእውቅና የምስክር ወረቀት አበረከተ። ጄኔራል ታደሰ ወረደ በዶክተር ደብረጽዮን ገብረ ሚካኤል ቡድን በቁም እስር ላይ መሆናቸውን በማስመልከት አፍሪካን ኢንተለጀንስ ያሰራጨው መረጃ መሰረተ ቢስ ነው ተባለ። ብሔራዊ ባንክ በቁጠባና ብድር ማህበራት ላይ ቀጥተኛ ቁጥጥር ሊጀምር መሆኑን የህገ ወጥ የገንዘብ ዝውውርን ይታደጋል ተባለ። የውጭ ምንዛሬ እጥረቱ አሁንም በፈተና ውስጥ። ብሔራዊ ባንክ ለሰኔ ወር 200 ሚሊዮን ዶላር አቀረበ። በኬንያ የሴቶች አዳሪ ትምህርት ቤት ህንፃ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሞቱ። እስራኤል የደቡብ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ ካሳሰበች በኋላ ጥቃት መሰንዘሯ ታወቀ። የአሜሪካ ጦር ጥቃት ሊሰነዝር ተዘጋጅቶ የነበረን የኢራንን የምድር ላይ መቆጣጠሪያዎች በባንደር አባስ ከተማ መምታቱን ባለስልጣናቱ ለፎክስ ኒውስ ተናገሩ። የአሜሪካውን ታዋቂ ሃይመርስ ሚሳኤል ኮፒ በማድረግ የሰሜን ኮሪያው መሪ ኪም ጆንግ ኡን አዲስ የጦር መሳሪያ በተሳካ ሁኔታ መሞከራቸውን አስታወቁ። የአሜሪካ ወታደሮችና የጦር መሳሪያዎች ኩባን ለማጥቃት ዝግጅታቸውን ጨርሰው የትራምፕን የመጨረሻ ትዕዛዝ ብቻ እየጠበቁ መሆኑን ፖለቲኮ ዘገበ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓ ህብረት የውጭ ጉዳይ ኃላፊ ንግግርን የማይረባ ወይም ቂልነት ሲሉ አጣጣሉ። የኢራን እስላማዊ አብዮታዊ ዘብ አሜሪካ በሀገሪቱ ደቡባዊ ክፍል የፈጸመችውን ጥቃት ተከትሎ በቀጠናው የሚገኝ የአሜሪካ ጦር ሰፈርን መምታቱን አስታወቀ።